ስሚ ነጁ ስማሻ ምን አይነት ጣጣ ውስጥ ነው የገባሁት? ያ ረቢ ዛሬ በእናትህ ኧረ ጌትዬ ከዚህ ጣጣ አውጣኝ። ምን ውስጥ ነው የተዘፈኩት እንዴ? ነጁ ምንም አትሰማም። ምንም እየሰማች አይደለም እኮ በእናትህ ምን እንደማደርግ አላውቅም። ምንም እኮ እኔ ምን አደረኳት? እኔ እኮ ምንም ያደረኳት ነገር የለም። በቃ ተመቻቸን፣ ለጣለችብኝ። እኔ ምን ላድርግ? ምን አደረኩኝ? እኔ አይተሰደብም። እሺ ሰማህ እኮ ና አትሂድ። እሺ የት ነው የምትሄደው? ና እኮ ታግዘኛል። መጣሁ እኔ ጉዳይ የለብኝ። መጣሁ አንተ ኤቢ፣ አንተ ነጁ፣ ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የከተተኝ ልጅ። ኧረ አሚር በእናትህ ቶሎ ድረስልኝ በእናትህ በእናትህ ነጁን ኤቢ የሆነ ነገር አስጠቅሟት ነው መሰለኝ ራሷን ስታ። አሁን ደግሞ አረፋ እየደፈቀች ነው። በእናትህ ጨነቀኝ። አቻምርብኝ። ኧረ ወይኔ ይሄን በቃ አስቀምጠው። በቃ ላስቀምጠውም እኔ እንዴ እቺ እኮ ወሳኝ ነገር እኮ ናት። ምን ሆነሽ ነው? አይ ለማታ ነው ይሄ። እንዳውን ተመቻቸሽ አይደል እንዴ? ለማታ ነው። ለአሁን ይበቃሻል። ማታ ኖ ይበቃሻል። አሁን የለም አልሰጥም። እኔ ዘፈን አልሰማም። ለምን? እኔ ዳንስ ብቻ ነው የሚመቸኝ። ምን ሆነሽ ነው የምታስቢው? በሀዘን ነው የምጨፍረው። በሀዘን? ኦኬ። በሀዘን እስክስታ ነው ወይስ ብሬክ ዳንስ ነው የምትደንሺው? እስክስታ። ኦኬ። የአሁኑ ሀዘን እስክስታ ያስመታል። ቲክቶክ ላይ አላጋቸው ወይኔ ይችላል ለሰሪ እየዞረብኝ እና ስራውን ሰርቶ እኮ ነው። ምን ሆነሽ ነው? ከዚህ በፊት ተመቻችተሽ አታውቂም እንዴ? ዛፎች ተዛውዙ። ኧረ ከፍ ዝቅ እያሉ ነው። ጎንበስ ቀና እያሉ እኮ ነው። ለአንቺ እኮ ክብር እየሰጡሽ እኮ ቀና ነሽ ወይ? ኧረ ያመስግንሽ፣ ይገባሻል እኮ አንቺ አነገራ ምን አጠፋውን ባመሰገኑ በጣም ቆንጆ ነሽ ባሉ ነው እንዴ እነሱ ሊገረፉ የሚገቡት? ለምን እንጥፍርንቁም? ኧረ እኔ ጭፈራ አልወድም። እኔ ቆሜ አይደለም ጨፍረው በጨፍር ራሱ በጭንቅላቴ ነው። እሱ አመስግኖ ይጨርሱና ለእነሱ ክብር ደግሞ እኛም ዝም ማለት አለብን አይደል እንዴ? እናመሰግናለን። ዘፉቼ ባያችሁ እናመሰግናለን። እቺ ጽዳንም አታመሰግኛት እኮ ጽዳ አይደለም እና ምንድነው ግራር ነው ሲሞት ይታጣልበታል ነው እንዴ? በምን አወቅሽ? ሞተሽ አይተሽ ነው? ባለፈው ሞቼ ነበር። ወደቀብሽ? እሺ አፕል ነች። አፕል አይደለም ይሄ እኮ አፕል አይደለም፣ ተጋጣው ነች። የተጋጣው ነው ታዲያ ይሄ እንብላት። አይ በቃ እኔ ተገበያለሁ፣ በጣም ተገበያለሁ። አንቺ ርቦሽ ነው? አራብኝ ቆርሳቤ ነው እንደወጣሽ ወይስ የቀደሙ ውጤት እኮ ነው? በጣም ያስረዋል እኮ። አይ በነገራችን ላይ ለምን ደራብሽ ታውቂያለሽ እንዴ? ምን ሆነሽ ነው? እንቅልፍሽ መጥቶ ነው? እና ታዲያ ቤትሽ ሄደሽ ተኛ። እኔ ማን ላይ የምትተኝ? የማን ነው ቤት? ኧረ በእናትሽ ወደዚህ ሂጂና ተኝ። በቃ እኔ ልሂድ። ኧረ እኔ እዚህ ልተኛ ነው እንዴ? አልደረስኩብህም። በቃ ነው ያተኝብኝ። እኔ ሰው ሲተኛብኝ ደስ አይለኝም። ይሄን ስጠኝ። ለምንድን ነው የምሰጥሽ? አልሰጥሽም። ወይኔ ጉዴ! ለምን ጫማን ትራስ አላረገውም? ይመችሻል? አይ እንደዚህ አድርጌ ትራስ ላድርግ። ለምን እንደዛ ሳይሆን ማለት በዚህኛው ትራስ እናድርግ። እቺኛው ላይ ተኝ። በጣም ነው የሚመቸው እኮ። አይምሮም ስለሌለሽ ምንም አይጎዳሽም። ገባሻ? አዎ። ይሄ እኮ ላንቺ ተብሎ የተሰራ እኮ ነው። ጫማ ተኝ። ይኸውልሽ በዛው መቅረት ግን አይቻልም። እሺ በዛው እንዳትቀሪ ነው። ያገባኛል። እመለሳለሁ። ከየት ነው የምትመለሽ? ከሞትሽበት ነው? እንዳውንም እኮ በቁምሽ ሞተሽ። አይዞሽ። ምንድነው? እዚህ ጋር ነው የምተኛው። ድንጋዩ ላይ? ድንጋይ እንዴት ድንጋይ ላይ ተኛል? አንቺ ቅርብሽ። ኮብልስቶን አምጪና ኮብል ላይ ተኝ። የለም ሳይሆን አንቺ ቢያንስ ከኮብል ትሻያለሽ። እኔ ይሄን አውቃለሁ። እንደዚህ ነርግኝ ይልጫማ። ኦ ይሄማ አትነሽም። ተመችቶሽ ነው በዛው የምትቀሪ። ቅርብሽ። አይ ተመችቶሽ ነው በዛው የምትቀሪ። ራሴን አመመኝ በጣም ራሴን አመመኝ። እና ስራውን ሰርቶ ነው። ምንድነው ዛሬ ከፍሬሽ ጋር ነው እንደተቀመጥኩት? ዛሬ እረፍት ነው እኮ። ወይኔ ጉዴ! ማንሽ ከዚህ በፊት ተመቻችተሽ አታውቂም ብሎ ማንንም የተመቻቸች ያቺኛዋን ነው። ምንድነው ማንንም ነው? ምን ሆነሽ ነው? አንቺ ተነሺ፣ ልወጣ ነው እኔ።
ሴትዮ ተነሺ፣ እኔ ልነሳ ነው። ምን ሆነሽ ነው አንቺ? ወይኔ ጉዴ! አንቺ ምን ሆነሽ ነው? ወይኔ ጉዴ! ሄሎ! አረ በእናትህ ጓደኛ የሆነ ነገር ሆናለች። አንድ ነገር በልልኝ። ወይኔ ጉዴ! አንቺ ተነሺ። አረ እቺ በእናትህ ፍሬሽ አምጥተህብኝ አሁን ጉድ አረከኝ እኮ በእናትህ። ወይኔ ጉዴ! ያማን እንዴ! ስለማን ነው የምታወራው? ስለ ጓደኛ ነው። ስለማን አወራለሁ? አሁን ቶሎ ብለና እባክህ፣ ሌላ ነገር አታወራ። አንቺ ተነሺ። ማን ነው ጓደኛዬ? ወይኔ ጉዴ! አንተ እየቀለድክ ነው እንዴ? ምንድነው የምቀልደው? አንተ ቶሎ ብለና፣ እዛው ነው ያለ ነው ሁሌ የምንቀመጥበት ቦታ። አንቺ ተነሺ። ወይኔ ጉዴ! አንቺ ሄሎ፣ ወይ ከማን ጋር ነሽ እንዴ? ከነጁ ጋር ነኝ። ከማን ጋር ሆናለሁ? ከነጁ ጋር ምን ትሰራለህ? አቦ እባክህ ዛሬ ምን እየተመቻቸን ብዙ። እኔ እኮ በቃ የምታውቅ ምናምን ነገር መስሎኝ ነበር ታውቃለህ። ግን በቃ ያው በአንድ ጊዜ ድብልቅ ብላ እኔ ላይ ተኝታለች። አሁን ምን እንደሚሻለኝ አላውቅም። ወይኔ ጉዴ! አረ ያላወራችሁ ነገር አልነበረችም እኮ በእናትህ ያላወራችሁ ነገር አልነበረም። አሁን ይኸው ከአንዳንድ በቃ ለጣለች። አረ ተነሺ። ወይኔ ጉዴ! አረ መጣሽ መጣ። ቶሎ ብለና ምን እንደማድረግ ራሱ ጨንቆኛል። ቶሎ ብለና። ወይኔ ጉዴ! ኡፍ! አረ ተነሽ። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ኡፍ! ነጁ ተነሽ እንጂ። ወይኔ! አረ ወይኔ! አረ ወይኔ! ምን ሆና ነው? ቆይ ሴትዮ አንተ ምን አርጋት ነው? ምን ባክህ ወደ ብልቅ ብለን ይኸው ምን እንደሆነች አይታላ? ታማል እንዴ? አረ ወይኔ! የምርህን ነው? ያው እንዳለ ለጥ ብላለች። አታያትም እንዴ? ነጁ ምንም አትሰማም። ምንም እየሰማች አይደለም እኮ በእናትህ ምን እንደማደርግ አላውቅም። ምንም እኮ እኔ ምን አደረኳት? እኔ እኮ ምንም ያደረኳት ነገር የለም። በቃ ተመቻቸን፣ ለጣለችብኝ። እኔ ምን ላድርግ? ምን አደረኩኝ? የኔ ስታት እኮ ምንም የለበትም። እሺ አሁን ምንድነው? አንተ ማዘሩ አደራ ብላኛለች። አንተ እንዴት እንደዚህ ታደርጋለህ? በተለስ ታዲያ እኔ ምንም ያደረኩት ነገር የለም እኮ መንጓ ምናምን ነገር ትላለህ። እኔ ምንም ያጠፉት ነገር የለም። ይኸውልህ ተመቻቸን፣ ተኛች። በቃ ከዚህ በፊት እኔ የምታውቅ ነገር መስሎኛል። እኔ በቃ አላ ባናቱን የሰጠኋት። እሺ ሐኪም ቤት እንውሰዳት። በቃ እሺ ያ ምን ሐኪም ቤት ነው? ወይ ውሃ ነገር እስቲ እናርከፍክፍባታ እንትን ካለች ከተነሳች ሐኪም ቤት እንውሰዳት። ልጅቷ በእናትህ አንተ እንደዚህ ሆና እንዴት ነው? አንተ ምንም እኮ ራሷን አታውቅም። አሁን ነጁ እኮ አታውቅም። እሺ እኔ ምን ላድርግ? እሺ ኧረ ተነሺ ነጁ። የኔ አንተ ጣጣ ውስጥ ከተትከኝ በእናትህ። ኧረ ምንም አታውቅም። የቤት ልጅ ነች እያልኩ እናቷ አደራ ብላኛለች። የእሷን አወራር እኮ ስላላየሁ እኮ ከሱ ጋር ለምን ታጣለኛለህ? የእሷን አወራር እኮ አላየኸውም። በእናትህ ወደዛ ሂድ በእናትህ። የእሷን አወራር አንተ እንደዚህ አታርግ። አደራ ብዬሽ አንዴ ሰጠው ልጅቷ። ምንድነው እንደዚህ እንትን የምትለው? ኧረ ወይኔ ጉዴ! አንተ ሲጀመር አንተ ከመጀመሩ ነው እንደዚህ ያን ነገር ፈትቻለሁ አላልከኝም? ትቻለሁ አላልከኝም እንዴ? ተወው እባክህ። እንደውም ሁለታችሁም ገደል ግቡ ስትፈልጉ እንዴ። እኔ ፈልጌ ነው እንዴ? በቃ ራሷ መጣች። ራሷ መጣች ካልሰጠኝ ብላ ቀወጠች። እኔ ምን ላድርግሽ? በቃ ወይ እዚሁ ውሃ ነገር እናርከፍክፍባታል። ይኸውልህ ደግሞ እኮ ማለት ነው ሁለት ሶስት እኮ ነው ደግሞ እንትን ያለችው ታውቃለህ። ጠለች። እኔ በቃ አላውቅም። አጨቅጭቀኝ እኔ ጥላ ስር እናርጋት። እሺ ቢያንስ አንተ ያማል እኮ እናረጋታለን። ተረጋጋ። ደገፍ አድርገት። እኔ በቃ ይኸውልሽ ብራዘር ሰምተኝ ነጂ። ወይኔ በእናትህ አንተ እንዴት እንደዚህ ታደርጋለህ? በእናትህ እቺ ምስኪን ልጅ በእናትህ አታሳዝንም? እኔ ይኸውልህ ምንም ያጠፋሁት ነገር የለም። ራሷን የመጣችብኝ ራሷ ትሄድልኝ። በቃ እንደውም እኔ ስልኳን አምጣው። አንተ ሲጀመር ቦርኮ ነገር ነው። ኧረ ወደዛ በእናትህ ድንጋይ ራስ ነገር ነው እንዴ? ምንም የማታውቅ ሴት ልጅ። ለማንኛውም መጣው ደግሞ የሰው ልጅ ቦርኮ ተብሎ አይተሰደብም። እሺ ሰማህ አይደል እኮ ና አትሂድ። እሺ የት ነው የምትሄደው? ና ቆይ ታግዘኛል። መጣው እኔ ጉዳይ የለብኝ። መጣው አንተ ኤቢ አንተ ነጁ። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የከተተኝ ልጅ። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት።
ኧረ ፋመድ ጉዴ ፈላ። ኧረ ጉዴ ፈላ። ወይኔ ጉዴ መታጠብ ውስጥ ነው የገባሁት። ሄሎ ኧረ አሚር በእናትህ ቶሎ ድረስልኝ በእናትህ ነጁን ኤቢ የሆነ ነገር አስጠቅሟት ነው መሰለኝ ራሷን ስታ አሁን ደግሞ አረፋ እየደፈቀች ነው በእናትህ ጨነቀኝ እኮ እንደዛ ነው የሚሆነው የት ነህ አንተ ቶሎ በእናትህ በእናትህ ኦቨር ቶሎ ድረስልኝ በእናትህ ወንድም ነጁ ስሚ ነጁ ስማሻ ምን አይነት ጣጣ ውስጥ ነው የገባሁት? ያ ረቢ ዛሬ በእናትህ ኧረ ጌትዬ ከዚህ ጣጣ አውጣኝ። ምን ውስጥ ነው የተዘፈኩት? ነጁ ሰማሻ ምንም አላውቀው ጣጣ ውስጥ ኤቢ የስራን ይስጥ ኤቢ። ኧረ ምን አይነት ሰው ነው? ምንም አላውቀው ነገር ውስጥ የሰው ልጅ መጥቶ ዝፍቅ ይላል። አንተ ያማል እንዴ? ብቻዬን ጥላኝ ትሄዳለህ? አንተ ምን አይነት ስራ ነው የምትሰራው? በእናትህ ምንም አታውቅም። ኧረ አረፋ እኮ እየደፈቀች እኮ ነው በእናትህ። ለካሜራ ነው አሁን ዝም ብለህ እንትን አትበል። ፕራንክ ነው ያው ካሜራ እዛ ጋር ይታያል። ፕራንክ ነው ተነሽ በቃ እንጂ ተመቸኝ። ኧረ ወደዛ በእናታችሁ ምን አይነት ድንስ ስራ ነው የምትሰሩት? ኧረ አንተ በእናትህ አንተ እኔ ዋይላ ኧረ መጨነቅ ግን የምር ትችልበታለህ። ስለዚህ ኮዲት አድርጌበት አልቻልኩም። አንተ እንዴት እንደዚህ ታደርጋላችሁ? በእናትህ አንተ እንዴት እንደደነገጥኩኝ መጨናነቅ እንዴ! ምንድነው ይሄን ያልመጨናነቅ? አንተ ልጅቷ አደራ ብላኛለች ታውቃለህ። ማዘርዮ በእናትህ አደራ ብትባልስ አሁን እዚህ ጋር እየተነፈሰች ነው አይደል? እየተነፈሰች ነው። የፈራሁት የወሳት ምን እንደሆነ ታውቃለህ? ካሜራ ጋር ተቀምጠን እንዳንሰረቅ አይን ጨፍኝ ሲዳነሰር የኔ ጭንቀት አያሳስብሽም ማለት ነው? አንተ እንዴት እንዳሳዘነችኝ ከዚህ ባስ ነገር አለ አይደል? ቤተሰብ ተሳክቷል። ለነሱ ፕራንክ ነው ባይዘው ዛሬ ተሳክቷል። ሁለታችን አይ ይሄን ያልከው እናንተ ማውን ነው አሰላሙ አለይኩም የምትሉት? ገና እንደምን ችግር አለው? ኖርማል ነገር እኮ ሲጀመር ነው እንትን ብለን እነሱም አልተናገርንም። ሰላም አለይኩም በድሩን የማይመልስ ልጅ አይወለድ ተብሏል አይደል? በድሩን ኧረ አንተ እንዴት እንደረነገጥኩኝ የሆነ ሰዓት እንዴ አንተ አሚር ጋር ደወልኩኝ እኮ መጣው ምናምን ብሎኛል እኮ ናልኝ ብዬ በቃ ደውሎለት ለማያውቀው ጀለሱ ማለት ነው። ደውሎለት ተጨነቀ። ማን ጋር ልደውልሽ? አይደለም ይሄን ያልኩት ደግሞ ባንቺ ስልክ ነው የደወልኩት። ራሱ ባንቺ ስልክ ነው የደወልኩት እኮ ይሄን አይደል? አትጨናነቅ። አሁን እሷ እየተነፈሰች ነው አይደል? እዚች ጋር ብትነካት እኮ ማለት ነው ኖርማል ነበረ። የሆነ ተንፋሹን ታውቃለህ ወይ? አይኖቿን ደግሞ ማለት ነው እንዲገለጥ አድርገሽ ምናምን ነገር ብታዩ አይ ተሳክቶላችሁ ነበር። ተሳክቶላችኋል። ይመቻል። ተሳክቷል። የትኛው እኔ እንደውም ከዚህ በላይ ነበር ያሰብኩት። አልተመቸኝም ሰዓቱና እንጂ ከዚህ በላይ ነበር ለማስለቀስ ነበር ያሰብኩት። እኔም ፕራንክ ፋሚሊ ፕራንክ እና ግን አንተ ካልተደረክ ማን ሊደረግ ነው? ተዋት ስለነገ ጋር አትፎካከር። ፕራንክ ይቅርታ ጠይቅና ከዚህ በኋላ ፕራንክ አና ኧረ እባክሽ ኧረ አንተም እኮ ይቃለብህ ገና ኧረ ፕራንክማ ስለሽ ከዚህ በፊት ስለጠየኩሽ እሱ ሳይኖር እኔ እሱን ቢያንስ ተቀበለሽኛል ቢያንስ አሁን ከዚህ ቪዲዮ ስንጀምር ራሱ ይቅርታ ከጠየቀኝ ደግሞ እሱን ፕራንክ በማድረግ እገዘኝ ስለው ይሻላል። ስለዚህ አንተም ይቅርታ ጠይቀኝ። ከዚህ በኋላ ፕራንክ አድርገን በፍቅር መስራት እንችላለን። አስለቅስሻለሁ ታለሽ ወላሂ አስለቅስሻለሁ። ከኔ አይብስምተው ይቅርብ። ይሄ በጣም ቀላሉ ፕራንክ ምን አድርገሽ ነው? አረፈውን ኪታምተሽ ቶልጌቲው ጨጓራዬ ነው የሚያቃጥል። ኧረ በጣም አርጋኒ ሰራችሁ እንዴ? ስማ በዚህ ልክ ተዘጋጅታችሁበት ምናምን? አዎ በደንብ አድርገን የዚህ ማስመሰልስ ደግሞ አይደለም። ይኸው ተሳክቶላችኋል ፕራንካቸው። እኔ በጣም ነው የደነገጥኩት የምር። እንዴ ደግሞ አሁን ይቅርታ ጠይቅ ወይም ደግሞ አለ ከዚህ ባሰ ፕራንክ ስለሚጠብቅ በቃ ይቅርታ ጠይቅ። ይቅርታ ጭራሽ ነው ማለት ይቅርታ መጠየቅ እኮ ታላቅነት ነው። ምንም እንትን አይደለም። ይቅርታ የሚባል ነገር የለም። ይቅርታ መሸነፍ አይደለም ምርጧ። አሁን ያው ተዘጋጁ። ከዚህ በኋላ በሚወስነው ውሳኔዎች በማድረጋት ፕራንኮች እንዳይደብራችሁ ከዚህ በኋላ እና ለዛሬ ተሳክቶላችኋል። ይመቻችሁ ብቻ። አይ ዛሬ በደንብ አድርገን እናስጨነቅንሽ። አይ ይመቻችሁ። እኔ ቀጣይ በሚገርም አልጠይቃችሁ ይሻላል። ወላሂ አልጠይቃችሁም። ቀጣይ በሚገርም ፕራንክ ነኝ ጠብቁ።
እየነገርኳችሁ ለነሱም እየነገርኳችሁ ፕራንክ አረጋችኋል። አሁን አስበዋል። ካንተ ጭንቅላት አልፈህ እኛም ፕራንክ ስታደርገን በደንብ ጠንከር ብለህ ከመጣህ ሜቢ ልንሸነፍ እንችላለን። ግን አይመስለኝም። አሁን እንደውም ያደረግነው ፕራንክ ቀላል እንደሆነ በቃ ስላልተመቸን ነው ስላላመቻቸን እንደውም ይደብረዋል ብለን ነው እንጂ እና ደግሞ በቃ አስደንግጣችሁኛል። ይመቻችሁ። እኔ በሚገርም ፕራንክ ቀጣይ እንደውም ቀኑ ራሱ ሩቅ አይሆንም። በሚገርም ፕራንክ እመጣለን። እሺ ፋሚሊ ስለተከታተላችሁኝ እስካሁን እናመሰግናለን። ቴንኪው በጣም ፕራንካችሁ ተሳክቶላችኋል። ወዳችኋል። የኛ ሁሌም ይሳካልናል። ሁላችሁንም ወዳችኋለሁ እኔ ኦዲየንሶች እና ደግሞ ሰብስክራይብ ምናምን እያደረጉን ደግሞ አይደለም ባይዘይ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ሰፖርት አድርጉን። እንወዳችኋለን። እናመሰግናለን። በሌላ ቪዲዮ እስከምንገናኝ